እግዚአብሔር 5 6 7 የዛሬን አያርገውና አቶ በሱ ፍቃድ በጉርምስናቸው ዘመን የሶስት ሰው ምሳ ይመልሳቸው ነበር። ሲያርሱም ያንኑ ያህል ነበር። ግዙፍ ደንደሳም በመሆናቸው ሁለት ሰው ታግሎ አይጥላቸውም ነበር። ጎጆ ከወጡ በኋላ ፈጣሪ ድህነትና ፍሬን አጣምሮ ሰጣቸው። 5 ልጆች ሚስታቸው በተፈጥሮ ተሳሳ ደካማ በመሆናቸው አምስተኛዋን ልጅ ከወለዱ በኋላ በሽታ አደረባቸው። ለጉልጓሎ ላረም ላጨዳ መውጣት አቃታቸው። ውሃ መቅዳትና ወፍጮም እያሸነፋቸው ስለሄደ የመጀመሪያዋ ልጃቸው ፋናዬ በ8 ዓመቷ በገንቦ ውሃ መቅዳት በልጅ አቅሟ እህል መፍጨት ግድ ሆነባት። በእናቷ የወጣች ልስልስ ነገር ከንዝርትና ኮስፌ የከበደ ማንሳት የማትችል ሰንበሌጥ መሳይ ነች። በዚያ ላይ እስክትጠግብ አትበላም። በምን ጉልበቷ ትቻለው ውሃውን፣ ወፍጮውን፣ እንጨት ለቀማውን። በእህል እጦትም በሴት ጉልበት እጦትም ቤተሰቡ አብዛኛውን ጊዜ ቆሎ ወይም ንፍሮ ብቻ ይበላል። ቢቸግራቸው አቶ በሱ ፍቃድ ወንድ ልጅ የማይሰራውን ስራ ሰሩ። ለሊት እየተነሱ እህል መፍጨት ጀመሩ። ሰውት እጄም ወገቤም ሞፈር ለምዷልና ከፍረቱ በስተቀር ወፍጮ ምንም አያስቸግርም መስሏቸው ነበር። አልሆነም፣ እንዳሰቡት አልሆነም። መዳፋቸውም ወገባቸውም ስላልቻለ ጥቂት ፈጭተው ተመልሰው ተኙ። ግን ማይለመድ የለም፣ ወፍጮውን ለመዱት። በባህል ቀን እየወጡ እንጨት ለቅመው በማታ ጨለማ እያመጡ ፋናዬን ከእንጨት ለቀማው ማሳረፏት እንጂ እስካሁን ሞታ ነበር። ዓርብ ዕለት ማለዳ ተነስተው ሞፈር ቀንበራቸውን ተሸክመው የቀራቸውን አንድ በሬና የጎረቤታቸውን የወይዘሮ ሹምነሽን በሬ እየነዱ ወደ ወይዘሮ ሹምነሽ እርሻ ሄደው ጠመዱ። አንድ ቀን የወይዘሮ ሹምነሽን መሬት፣ ሁለት ቀን የራሳቸውን መሬት ነው የሚያርሱት። ይህን በሚዋዋሉበት ጊዜ አቶ ፍቃድ አንዱ በሬ እኔ፣ ጉልበቱ እኔ፣ ሞፈር ቀንበሩም እኔ፣ ታዲያ አልተጎዳሁም ቢሏቸው ወይዘሮ ሹምነሽ መልሰው እንዲህ አሉ። ሃይ እንዲህ ከብት ባለቀበት ጊዜ ይህን አግኝተው ተጎዳህ ይላሉ። አሁን ለልጆቹና ለጉርብትናው አብዬ ነው እንጂ አንድ ቀን ለኔ አንድ ቀን ለራሱ የሚያርሳጣለሁ። እንዲያውስ 2 ቀን ለኔ አንድ ቀን ላንተ ብለው እጅ ነስቶ የሚቀበለኝ አጣለሁ። ስለዚህ ነው እንጂ እርሶ ከሚመጡብኝ እኔ መጣቦት አልነበረም። አቶ በሱ ፍቃድ አንገታቸውን ደፉ። እሱስ ነው እርሶ 4 ጥማድ በሬ ያሳረሱ እንደኔ ያልተቸገሩምና ማለት ነው እንጂ። አይ አያ በሱ ፍቃድ እርሶም እንዲህ ይላሉ። ባሌ ከሞተ ወዲህ ልጅ የለኝ ምን የለኝ፣ ብቻዬን ባዶ ቤት ውስጥ ጥቅልል ብዬ እየተኛሁ አልተቸገርሽም ይሉኛል። አሁን ትየዝማም እርሶ ቢኖሯቸው ፋናዬ ብትኖራቸው ቤት ይውላሉ እንጂ እንደኔ ብቻቸውን ቢሆኑ ምን ይውጣቸው ኖሯል? ብታመም እንኳን ውሃም ያጠጣኝ የለኝ። ነው እኔ 5 ልጅ አለኝ፣ አንዱን አወስዱ። እዚያ ቆላ ያለው ያጎቴ ልጅ ከፍቶት ልጅ እንድታሳድጊያት ልልክልሽ ነው ብሎ ልኮብኛል እንጂ ቀደም ብለው ቢነግሩኝማ ይሆን ነበር። አይ ፍረት፣ አይ ኩምታ። አቶ በሱ ፍቃድ አሁንም አንገታቸውን ደፉ። ያችን ሰዓት እያስታወሱ ወይዘሮ ሹምነሽ በሬን አልሰጥም ቢሉ ነው ወይ አስቀድመው ከሌላ ሰው ቢሆን ነው ነበር። እጄን አጣምሬ ቁጭ ሞት መጥቶ ልጆቼንም ሚስቴንም እኔንም አንድ ባንድ እስኪበላን ቁጭ እስማ አቦልደው ቅዱስ። ይህን እያሰቡ ሲያርሱ
በባዶ ሆድ ላይ ሐሳብ ስራቸውን አስረስቷቸው እርፉን በቅጡ ሳይጨብጡ ቀርተው ማረሻው የበሬውን ሶኮና ወጋባቸው። ደሙን ሲያው አዘኑለት። አቅፎ ሊያባብሉት አሰኛቸው። በሬውን በንዴት ገረፉት በጅራፋቸው። የባሰውን አሳዘናቸው። ያ የሚወዱት በሬያቸው፣ የሥራ ጓደኛቸው፣ የፀሐይ ቃጠሎን የሚጋራቸው፣ አርሶም ያበላቸው የመጨረሻ ተስፋቸው ጅራፍ ሲያወርዱበት ትዕግስቱም አያልቅበት። ወደሶይ ነው፣ ጨንቆይ ነው፣ እርቦይ ነው። አትቀየመኝ ሲሳይ፣ አትቀየመኝ ሲሳይ ወዳጄ፣ የመጨረሻ ወዳጄ ባሉት የበሬ ቋንቋ ባወቁና የልባቸውን በነገሩት። ይህ የስሜትና የሐሳብ ጎርፍ የጤና ስላልመሰላቸው ሌላ ፍርሃት ያዛቸው። ያበድኩ እንደሆነ ወይ የታመምኩ እንደሆነ ልጆቼ ምን ይውጣቸዋል? ልጆቼን፣ ኮሳሳ ልጆቼን፣ ፍሬዎቼን፣ አጥንቶቼን፣ አጥንት ሆነው የቀሩ ልጆቼን እግዚኦ መሐረነ ክርስቶስ አውጣኝ፣ ከዚህ ጭንቅ ሰውረኝ፣ ከልጆቼ መማቀቅ እግዚኦ ሞቴን ስጠኝና ልጆቼን አብላልኝ ተፈጣሪ። ይሄ ሁሉ ነፍሳቸውን እያስጨነቀ እሳቸው የሲሳይን ሰኮና አንስተው አዩ። ክፉኛ ተወግቷል። ምናልባት ሳምንት ሙሉ ያሳችንም ይሆናል። በሬዎቹ ፈቱ። እርፍና ሞፈሩን ተሸክመው ወደ ቤት ሄዱ። ከቤታቸው ኋላ ያለው ዋንዛ ስር ሁለተኛው ልጃቸው ወርቁ ቁጭ ብሏል። ከ5 ዓመት በፊት 3 ጥማድ በሬ በነበራቸው ዘመን በጥጋብ ዓመት ሲወለድ ድቡልቡል ዱባ ልጅ ነበር። እሱም እንዳባቱ ወፍራም፣ ጉልበታም፣ ብርቱ ሊሆን ነበር የተወለደው። ድህነት ቤታቸው ገብታ ከ6 5ቱን በሬ ጨርሳ 16ቱንም በጎቻቸውን አንድ ባንድ አስጭጣ ቀስ በቀስ ሁሉን ነገር ውጣ ይሄው ወርቁን ልጃቸውን ሳይቀር ውፍረቱን ደሙን ምጥጥ አድርጋ አጥንትና አይን ብቻ አስቀርታ ጉድ ሰራቻቸው እንጂ። ወርቁ መሬቱን በእንጨት እየጫረ በዝግታ ያለቅሳል። ምን ሆንክ? ማማ ሹነሽ ናቸው። ምን አረጉ ወይዘሮ ሹነሽ? ላክ ብላ ከማማ ሁለት ሃይማኖት ቤት ሰፌድ አምጣልኝ አሉ። እቺ ምራቅ ሳትደርቅ ሮጤ ያመጣልኝ እንደሆነ እንጀራ በጨው ሰጣለሁ አሉ። ሮጫ አመጣሁላቸው። ምራቋ ሳትደርቅ ደርቃለች አሉና ከለከሉ። አልደረቀችም። ውሸታቸውን ነው አባብዬ፣ አልደረቀችም። እንጀራዬን ከለከሉኝ። አቶ በርሱ ፍቃድ ከማዘናቸው የተነሳ ቆመው ቀሩ። በሆዳቸው ለፈጣሪ አቤት አሉ። ልጃቸው እንባቸውን እንዳይ በልተነስ ቤት ግባ አሉት። ተነስቶ ገባ። የተሸከሙትን አውርደው በልጃቸው ቦታ ተተክተው ቁጭ ብለው አለቀሱ። የማበላቸውን ከልክለህ ልጆች የሰጠኝ ምን ነው አሉት ፈጣሪ። ሕማማት አባ ወልደ ማርያም ንስሐ ሲሰሙ ውለው 9 ሰዓት አልፎ ሕዝበ ክርስቲያን ወደ የቤቱ ሲሄድ ወደ ኋላ ቀርተው ለብቻቸው ሲሰግዱ ቆይተው ወደ 11 ሰዓት ላይ ቆሎ ለመቅመስ ቤተ ክርስቲያን ወጥተው በመቃብሩ በኩል ሲያልፉ አዩት። ራቁቱን ባርኔጣ አድርጎ መቃብር ድንጋይ ላይ ወጥቶ ሲቆም ፊቱ ወደዚያ ነው። ረጅም 40 ቅልጥም ቀጭን እንደ ጅማት እንደሚሰብክ መምህር እጆቹን ዘርግቶ በልዝብ ድምፅ እንዲህ አለ። 5 6 7 ስሙኝ ስሙኝ እናንተ ሙታን፣ ልንገራችሁ የማይነገር ለሕያዋን። ከወዲያኛው አገር ሰይጣንን አይታችሁታል፣ አላያችሁትም። እዚህ ትታችሁት ሄዳችሁ
እዚያ እንዴት ታገኙታላችሁ? እዚሁ ነው፣ ከኛ ጋር ይኖራል። 5 6 7 ሰይጣን ማለት ጎተራ ነው፣ ስልቻ ነው፣ የማይሞላ ጉድ ነው። ሰይጣን ማለት ሆድ ነው። 5 6 7 5 ልጅ 2 እናትና አባት። ሰይጣን ከባብ ተዋሃደ፣ ሔዋንን አሳተ። ከጸበለስ ተዋሃደ፣ ሔዋን ሆድ ገባ፣ ከሆዷ ተዋሃደ፣ ለልጆቿ ተረፈ። ሰይጣን ሲኦል ወረደ ማለት ወደ ሆድ ወረደ ማለት ነው። ከዚያማ ጨለማ ውስጥ ቁጭ ብሎ ይገዛን ያሰግደን ጀመር። 5 6 7 ቀኑን ሙሉ ስንሰራ፣ ስንለፋ፣ ስንዋሽ፣ ስናስመስል ለምን? ለእንጀራ። ለማን? ለሰይጣን ሆድ። ይሄ ጎተራ፣ ይሄ ጨለማ የሰይጣን ቤት መኖሪያ። ሰው ከተወለደ እስኪሞት ተራራ ያህል እህል ይበላ አይሞላ። ታዲያ ያሆዱ ያጉዱ አይሞላም። ሰይጣን ነው። ሆድ ብሎ እየጮኸ ሆዱን በእጁ ደጋግሞ ሲጠፋው ተሰማቸው። 5 6 7 5 ልጅ 6 እናት 7 አባት። እንግዲህ ሰሞኑን ስለ ክርስቶስ ስቅለት ትሰማላችሁ። ግን ማን ነው ሰው ሆኖ ያልተሰቀለ? ማን ነው በልጁ ለቅሶ ያልተቸነከረ? ማን ነው በሚስቱ ሞት ያልተቀበረ? ደጋግሞ ሊነሳ ደጋግሞ ያልተቀበረ ማን ነው? 5 6 7 እሳት ገሃነም ትገባላችሁ ብለው ያስፈራሩናል። የት ነው ያለነውና ነው? ገሃነም አይደለም? ኧረ ተው ወዲያ። አይኖቹ በህደት ደንግጠው እንደደነገጡ ቀርተዋል። ያስደነግጣሉ። እብዱ አባ ወልደ ማርያምን አያቸውና ከድንጋዩ ወርዶ ወደ እሳቸው መጣ። ቀጭን አጥንታም ረጅም ነው። ለሁለት ይታጠፍ እሳቸውን ያህላል። ሰላም ለከ ሕማማት ነውና የይሁዳን ታሪክ ልንገር። 5 6 7 ሰማይን አንጋጠው ቢያዩት ደመናቶ ራቁቱን ቀረና በጸሎት ቢጨምቁት ጠብ አለና ምድር ጓጉታ ተነቃቅታ ደርቃ ቀረችና የይሁዳን በሬዎች አንድ ባንድ ከዱትና ታማኙ አልሞት ባዩ ጀግናው ሲሳይ ብቻ ቀረ። ቀንበር ሊሸከም ሞፈር ሊጎትት አብሮት ሊሰራ አስተመጨረሻ 5 6 7 ይሁዳ ግን ሰው ነውና ከሃዲ ነውና በሬውን ሊሸጠው ተነሳ። ገዢ ታጣ። እንግዲያ ና ሲሳይ የመጨረሻ ወዳጄ ዘመዴ ወደ ጓሮ እንሂድ ልንገርህ ለብቻ አለና ወሰደው። 5 6 7 በስመ አብ ወወልድ ወመንፈስ ቅዱስ አለና የመጨረሻይቱን ምስጢር በስለት ነገረው። እርድ በሬው ከማዘኑ የተነሳ ምንም አላለ። በዝምታ ነፍሱን ሰጠ። ፀሐይ ይህን አይታ በፍረት ፊቷን ልትሸሽግ ዞር ብትል ደመና አጣች። ደም አለቀሰች። አረድኩት፣ ገፈፍኩት፣ ብልቱን አወጣሁት። ጠብሰን ቀቅለን በላነው ሲሳይን የመጨረሻ ወዳጃችንን። ወጥ እንዳይሆን እንጀራ የለን፣ ቋንጣ እንዳይሆን ቶሎ ጨረስነው። በላሁት ሲሳይን ዘመዴን ለሆድ ለሰይጣን ሰዋሁት። ታዲያ ይሁዳ ከዳተኛ ነው ይላሉ የኔን ታሪክ ያላወቁ። ይሁዳ እንኳን ተጸጸተ፣ ተሰቀለ፣ ዕዳውን ከፈለ። እኔ ግን ብሎ ራሱን ይዞ ጮኸ። ወይኔ ዘመዴን፣ ወይኔ ወዳጄን፣ ወይኔ ሲሳይን፣ ወይኔ እያለ እየተወዘወዘ የመርዶ የቀብር ለቅሶ አለቀሰ። ከዚያ ለቅሶውን ድንገት አቋርጦ ካጠገባቸው ትልቅ ድንጋይ አነሳ።
ተንበረከከ። ድንጋዩን እትከሻው ላይ አኖረ። ማረኝ አንተ ዳዊት ልጅ ይቅር በሉኝ አባ። እግዚአብሔር ይቅር ይበልህ። አልፈልግም እሱ ይቅርታ። ተነስቶ በንዴት ድንጋዩን ወደዛው ወረወረው። የተበደለ ምን ይቅርታ ያስፈልገዋል? ሰው በመሆኑ ይቅርታ ለመንኩ እንጂ ፈጣሪ ይቅርታ ለምን አለው? እሱማ ሊከሰስ ይገባዋል ብሎ እጆቹን አንስቶ ለሙታን መንገር ጀመረ። እብዱ ሰውዬ 5 6 7 ንገሩልኝ ታገኙት እንደሆነ አበላቸው እህል ከልክለህ 5 ልጆች የሰጠኸኝ ምን ነው ብሎሃል በሉት። 5 ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምን ነው ብሎሃል በሉት። ልጆቼ አንዲት ቀን እንኳን ኩኩሉ ሳይጫወቱ ማለቃቸው ምን ነው። ሚስቴንም ልጆቼንም አንድ ባንድ ስቀብር ዝም ብለህ ማየትህ ምን ነው ብሎሃል በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎሃል በሱ ፍቃድ በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎሃል በርሱ ፍቃድ በሉት። 5 6 7 የፍርድ ቀን ቢመጣ ደስ ባለ ሩሩ ድምፅ ምን ነው አለቀሱ አባ ሲላቸው አይናቸውን ከፈቱ። በነገሩ ምሬት በስቃዩ ብዛት አይናቸውን ዘግተው ሲያዝኑ ቆይተዋል። ሲያዩት ጊዜ ላው የነበረው የብደት ድንጋጤ የለም። ስቃይ ሐዘን ነው መላፊቱን ሲያዩት። አንጀት የሚበላ ስቃይ ሐዘን። ምን ሆኖ አባ አላቸው አዝኖላቸው። ፊቱ ላይ የሰፈረው ሐዘን ፊታቸው ላይም ታይቶት ይሆን? ምንም አልሆንኩ ልጄ፣ ምንም አልሆንኩ ደህና ነኝ አሉ። እንባቸውን ጠረጉ። ማልቀሳቸውንም አላወቁም ነበር። ለኔ ነው ያለቀሱልኝ? አዎ ልጄ፣ እውነትም ተሰቅለሃል። ግን አብሮት የተሰቀለ በቀኙ ይቀመጣል። አይዞህ። ድንገት ቁጭ አለና ጉልበቱን አቅፎ ራሱን ደፋ። ተንበረከኩ አጠገቡ። ምን ሆንክ ልጄ? እርቃነ ስጋዬን አጠገቡ ቆሜ ይቅርታ አባ ይለፉ ይሄዱ። አባ ተነሱ። 40 ጊዜ የተጣፈ ብጡቶ ካባቸውን አውልቀው አለበሱት። አይዞህ ልጄ፣ ከልብሱ ስር ሁላችንም እርቃነ ስጋችንን ነን። በልተነሱ እንዴ ጥቂት እርምጃ እንደሄዱ ትንሽ አረፍን በላባ የፀሐይ ሙቀት ደስ ይላል አላቸው። ስፍራው ግን የምሽት ጥላ ሰፍኖበታል። እስቲ እዚህ ቻጋድሙኝ እንደሱ። አይ አባ እንዴት ደግኖት? ለመሆኑ ሰው ነዎት? አይኑን ዘጋ። ይግቡ እንጂ ኧረ ይግቡ የትለንግዳ አለ አይኑን እንደዘጋ። ፋናዬ ንሺ ውሃ ለግራምጪ አባ ደክሟቸዋል፣ ከሩቅ ነው የመጣ ነው። አይኑን ከፈተ። ወርቁ ኧረ ወርቁ ሲጠሩ አሰማም። ከብቶች ሁሉ ገብተዋል። ለነሲሳይ ጭር ሰጣቸው። ጎሽኔ አንበሳ ናበል ያባን ጉልበሳ መርቁኝ በላቸው። እናትህን ጠላ መሳያም ጭልም በላት። ወርቁ በቃ ጫጫታ ግቡ፣ ጨልሟል ጨልሟል በላቸው ልጆቹን። ህልም ይፈታሉ አባ። ኧረ ገብርኤል አለ ምንኛ ክፉል ማሳየ። ረሃብ ገብቶ ያለኝን ጨርሼ ሁሉ ሞቶ ብቻዬን ቀርቼ ረሃብ መቼስ ጥጋብ ማለት ነው። ሰው ሲሞት ደስ ይለዋል ማለት ነው።
ግን እርሶ ምን ይመስሎታል? እንዲህ አይነት ህልም ሰውየው በዚያው ቀረ። በእርሱ ፈቃድ አለፈለት፣ አለፈ።